ሮልስ ሮይስ ሊሚትድ የተጀመረው እንደ አውሮፓውያን አቆጣጠር በ1904 በማንቸስተር ሜይ 4 ቀን ወይም በእኛ ግንቦት 4 በተደረገ ስብሰባ ተጀመረ። በቻርልስ ሮልስ እና በሄነሪ ሮይስ በወቅቱ በሜድላንድ ሆቴል በተደረገው በምሳ ግብዣ ላይ በተደረገው ስብሰባ የምህንድስና ጥበቡን ተጠቅሞ ሮይስ የሚያመርተውን መኪና በሙሉ ሮልስ ብቻ እንደሚሸጥ ስምምነት ላይ የደረሱ ሲሆን ምንም እንኳ ከግንቦት ወር እስከ ታህሳስ ወር ድረስ በሁለቱ መካከል መደበኛ ስምምነት ባይፈራረሙም ወይም የቃል ስምምነት ብቻ ቢሆንም ያላቸው ሲኤስ ሮልስ እና ኮ ተከታታይ የ2፣ የ3፣ የ4 እና የ6 ሲሊንደር ብቸኛ ወኪል ነበሩ። ሮይስ የሰራው የመጀመሪያው መኪና በ1907 እንደ አውሮፓውያን አቆጣጠር 14371 ማይል ማለቂያ የሌለው ሩጫን ያጠናቀቀች መኪና ነበረች። በዘመኑ የነበሩ ጋዜጠኞች እንኳን ከሌሎች መኪናዎች ጋር በማነጻጸር የዓለማችን ምርጧ መኪና በማለት የተናገሩላት ስሟም ሲልቨር ጎስት ይባል ነበር። በካምብሪጅ ዩኒቨርሲቲ እንደ መካኒካል መሐንዲስ የሰለጠነው የመኪና ሽያጭ አቋቁሞ አብዛኛውን የውጭ መኪናዎችን ይሸጥ የነበረው ቻርልስ ሮልስ ነበር። ሮልስ የተዋጣለት አብራሪ የነበረ ሲሆን የእንግሊዝ ቻናል ድርብ መሸጋገሪያን ያጠናቀቀም የመጀመሪያው አቪያተርም ነበር። በ1903 ታማኝ የእንግሊዝ የመኪና አቅራቢ እየፈለገ ነበር። ይህም አጋጣሚ ነበር ከሮይስ ጋር እንዲገናኝ ያደረገው። ሄነሪ ሮይስ የምህንድስና ፍቅር የነበረው ሲሆን ለዝርዝር ነገሮች ትኩረት የሚሰጥ በስራውም ላይ ፍጹምናን የሚሻው ይህ ሰው በ21 ዓመቱ የመጀመሪያ ስራውን አቋቁሞ የመጀመሪያውን የፈጠራ ስራውን ያቀረበው የባዮኒት መብራት ሶኬት በመስራት የመጀመሪያውን ስራውን ያስመዘገበ ሲሆን ዲናሞስ ኤሌክትሪክ ሞተሮችን እና በዓለም ላይ ታዋቂ የሆኑትን ክሬኖችን ለመስራት ችሏል። መጀመሪያ ላይ በሰራው መኪና በ1902 ያልተደሰተው ዲካቪል ሮይስ በባህሪው በእሱ ላይ ማሻሻል እንደሚችል በመወሰን በዓለም አሉ የተባሉ ምርጥ የሞተር መኪናዎችን ወደ መስራት ፊቱን አዞረ። በ1903 እንደ አውሮፓውያን አቆጣጠር መገባደጃ ላይ ሮይስ የመጀመሪያውን ሞተር ነድፎ ሰራ። ከሶስቱ ፕሮቶታይፖች ውስጥ የመጀመሪያዎቹ በ1904 ወደ መንገድ የሄዱለት ሲሆን በመጀመሪያም በ1907 አስተዋውቋል። እስከ 1925 ድረስ በምርት ላይ የቆየችውን ይህች ሲልቨር ጎስት የተባለች መኪና በ2-3 ብሎኮች በ6 ሲሊንደር ሞተር የተጎለበተች መኪና በመጀመሪያም በ7036 ሲሲ የፈረስ ጉልበት ያላት የነበረ ቢሆንም ከጥቂት ዓመታት በኋላ ማለትም በ1909 ወደ 7428 ሲሲ የፈረስ ጉልበት ከፍ አድርገውታል። በማንቸስተር ውስጥ የመጀመሪያዎቹ መኪናዎች በሮይስ ኩክ ስትሪት ፋብሪካ እየተገነቡ የነበረ ሲሆን የሲልቨር ጎስት ስኬትን መቆናጠጥን አስመልክቶ ኩባንያው በናይቲንጊል መንገድ ደርቢ በሮይስ ወደ ተዘጋጀው በልኩ ወደ ተሰራው ፋብሪካ ተዛወረ። በ1921 ኩባንያው በዩናይትድ ስቴትስ የመጀመሪያ ፋብሪካውን ከፍቷል። በ10 ዓመታት ውስጥ የሁለቱ የመኪናና የኤሮ ዲቪዥን እያደጉ የሄዱ ሲሆን የሮልስ አር ሞተር ታዋቂ የሆነውን የሽናይደር ዋንጫ አሸነፈ። በ1929 እንደ አውሮፓውያን አቆጣጠር ሮልስ ሮይስ ብሪታንያ በኢንተርኮንቲኔንታል ሽናይደር ዋንጫ የባህር አውሮፕላን ውድድር ላይ እንድትገባ የአር ሞተሮችን ሰራ። በአር የተጎለበተው ይህ ሞተር አውሮፕላኑ ውድድሩን እንዲያሸንፍ ብቻ ሳይሆን በሂደቱም አዲስ የዓለም የአየር ፍጥነት ሪከርድን አስመዝግቧል። በኋላም የፋንተም ጅምር በ2003 መጀመሩን አስመልክቶ ለሮይስ አዲስ ዘመን መጀመሩን ያመለከተ ሲሆን ይህም የ21ኛው ክፍለ ዘመን ምልክት እንደገና ገልጿል። በቻርልስ ሮልስ እና በሄነሪ ሮይስ የተጀመረው የሮልስ ሮይስ መኪናው ጅምር ይሄን ይመስል ነበር። ቻርልስ ሮልስም በ1910 በጁላይ ወር አውሮፕላኑ አየር ላይ በአየር ትርኢት ላይ ሳለች አውሮፕላኑ በመከስከሷ ሕይወቱ አልፏል።